ዮሐንስ መሐመድ እባላለሁ። ያው በተለምዶ ጆን ስለሚባል ወይም ሰው ጆን መሐመድ ዮሐንስ መሐመድ ሰዒድ። ድንገት የአባቴ ስም የሚያስደነግጣችሁ ካለ ወንድማችሁ ነኝ እኔ። ስለዚህ ተረጋጉ። ብዙ ቦታ ሰዎች የሚሉበት ጊዜ ስላለ ማለት ነው። ክብር ለእግዚአብሔር ይሁን። ወደ ትምህርቱ ከመግባቴ በፊት ሁለት ልጆች አሉኝ። ቨርጂኒያ አካባቢ ከባለቤቴ ጋር እንኖራለን። በተረፈ እግዚአብሔርን እወዳለሁ። እግዚአብሔርን ምናልባት ከ25 ዓመት በላይ አገልግያለሁ። ያው እድሜንም ለማሰብ ይጠቅማችኋል። ክብር ለእግዚአብሔር ይሁን። ይሄን ያህል ካልኩኝ ስለ ራሴ ብዙም ምለው ነገር አይኖርም። በአንድ ቤተ ክርስቲያን ውስጥ ለብዙ ዓመት በመጋቢነት አገልግያለሁና ኢትዮጵያ በነበርኩበት ሰዓት አንዳንድ ጊዜ እኔ ወደ ውጭ ሀገር በመሄድበት ጊዜ ሌላ ሰው ተክቶኝ ያገለግላል እና ብዙ ጊዜ የቤተ ክርስቲያናችን ሰዎች ከለመዱት ውጪ የሆነ ነገር ከሆነ የመቀበል ቴንደንሲያቸው በጣም አነስተኛ ይሆናል እና መጋቢ ታሪኩ በዚህ ቦታ ላይ አገልግል ብሎ በጠራኝ ሰዓት ያሰብኩት የነበረው ነገር ያው በጥቻ አላቅም። እዚህ ቦታ ምናልባት አንድ ስብከት ብቻ ነው የሰማሁትም እዚህ እናንተ መካከል ያለውን ነገር በደንብ ቁጭ ብዬ ማለት ነው። የተለያዩ ብጭቅጫቂ ነገሮችን አይቻለሁ። ሰው እኔን የምትቀበሉኝ እንደማን ነው? እንደ ራሴ ነው እንድትጠቀሙ ማለት ነው። ለወደፊቱ ብዙ ሰው ለመሆን ሞክሬ አቅቶኝ ራሴን ለመሆን ያለፉት ከ25 ዓመት በላይ ጉዞዬ ነው። አንድ ሰሞን እንደ ቤንሂን ለመሆን እንደ ቦንኬ ለመጮህ፣ አንድ ሰሞን እንደ ፓስተር ዳንኤል ድምጼን በጣም ለማድረግ ሞክሬ አልተሳካልኝም። ስለዚህ አስተማሪዎችን እንደ አስተማሪዎች ትቀበላላችሁ። እንግዲህ ስለ ራሴ ይሄን ያህል እላችኋለሁ። ስነ መለኮት ትምህርት ቤት ውስጥ አልፍ ያለው ቺካጎ ትሪኒቲ የሚባል ትምህርት ቤት ውስጥ አዲስ ኪዳን አጥንቻለሁ። ከዛ በኋላ ቦስተን ዩኒቨርሲቲ ውስጥ ነበርኩኝ። ብዙ ጊዜ እግዚአብሔር በማስተማር ይጠቀምብኛል። ከዛ አልፎ ደግሞ ሌሎች ነገሮች ካሉ የእግዚአብሔር መንፈስ እንደሚያገለግለን እንገለገላለን ማለት ነው። ተግባብተናል? ይሻላችኋል? ቢያንስ የአሁኑን ሳምንት የሚቀጥለውን ሳምንት ይሻላችኋል። ስለዚህ ከዚሁ ተስማምተን አብረን እንቀጥላለን። ክብር ለእግዚአብሔር ይሁን። እንጸልያለን። ሁላችንም ተነስተን እንጸልያለን። እግዚአብሔር ሆይ ልቤን ክፈትልኝ፣ መንፈሴን እንድታበራልኝ እጠይቅሃለሁ ብለን ሁላችንም እንጸልያለን። አምላካችን እግዚአብሔር ሆይ እናመሰግንሃለን። በመካከላችን ስላለህ ተመስገን። እግዚአብሔር ሆይ አንተ ደግና ቸር አምላክ ስለሆንክ አባት ሆይ ይሄንን ቀን ሰጥተህናል። እግዚአብሔር ሆይ በዚህች ቤተክርስቲያን ውስጥ እየሰራኸው ስላለው ነገር አመሰግንሃለሁ። አባት ሆይ በዚህ ቤተክርስቲያን ውስጥ ስለ መሪዎች ህዝብህን ስለሚያስተዳድሩ እግዚአብሔር ሆይ እናመሰግንሃለን፣ እንወድሃለን። እግዚአብሔር ሆይ አንተ ስለፈቀድክ ኖረናልና አባት ሆይ ከፍ ከፍ እናደርግሃለን። አሁን ደግሞ እግዚአብሔር ሆይ ቃልህን ልንሰማ ወደ አንተ መጥተናል። በፍጹም ትህትና በብዙ መንቀጥቀጥ ወደ ቃልህ እንቀርባለን። እግዚአብሔር ሆይ አባት ሆይ አንድ አይነት ሰዎች መሆን ሰልችቶናል። እግዚአብሔር ሆይ ከቃልህ የተነሳ ከመንፈስህ የተነሳ በመካከላችን እኛን የሚለውጥ ያንተን ነገር የሚያሳይ እንዲሆንልን በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ለህዝብህ የሚያስተውልበትን ልብ እንድትሰጠው ጠይቀሃለሁ። መንፈሳዊ ጆሮቻችንን በጌታ በኢየሱስ ክርስቶስ ስም ክፈትልን። እግዚአብሔር ሆይ ለኔም የምናገርበትን ቃል እንድትሰጠኝ ጠይቀሃለሁ። አባት ሆይ ከስህተት እንድትጠብቀኝ ለምንሃለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ዛሬ ተምረን ስንወጣ አባት ሆይ ካንተ ጋር ተገናኝተን ሰውነታችን ድና አንተን ብቻ አክብረን እንድንወጣ እንድትረዳን እንለምንሃለን። እግዚአብሔር አባት ሆይ ከፍ ከፍ እናደርግሃለን፣ እንወድሃለን። ክብር ሁሉ ለታላቅ ስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። የማቴዎስ ወንጌል ምዕራፍ 22 የተወሰነ ፓሴጅ መሪ ጥቅሳችን ሆኖ
ነው እንግዲህ የተለያዩ ነገሮችን የምናየው። ማቴዎስ ወንጌል ምዕራፍ 22 ላይ እንደዚህ የሚል ክፍል እናገኛለን። ከቁጥር 34 ጀምሮ እስከ ቁጥር 40 ያለውን አነባለሁ። ፈሪሳውያንና ሰዱቃውያንም ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ከእነርሱም አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል። አብረን እናነባዋለን ደግመን። ፈሪሳውያንም ሰዱቃውያንን ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ከእነርሱ አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ምን አድርግ? ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕግም ሁሉ ነቢያትም ምን አድርገዋል? ተሰቅለዋል። አዲስ ኪዳንን በምናጠናበት ጊዜ አንዳንድ የኢየሱስ ትምህርቶች በጣም ከባዶች ናቸው። በተለምዶ ለምሳሌ አንዳንድ ቪዲዮዎቻችሁን ስመለከት ከማቴዎስ ወንጌል ምዕራፍ 5 እስከ 7 ድረስ የተራራውን ስብከት አይታችኋል። በጣም ከባድ ነው። ከነዚህ ከባድ ከሚባሉ ክፍሎች ውስጥ አንዱ ክብደቱ ስንናገረው ወይም ስንዘምረው አይደለም፣ ለመኖር ስንሞክር በጣም ከባድ ነው ይሄ ክፍል እና በሚገርማችሁ ሁኔታ ጌታ ኢየሱስ ሲናገር ይህቺ ደግሞ ትእዛዝ ከሕግ ሁሉ ፊተኛይቱና ምኗ ነች? ታላቅ ነች። ሲበሉት ከኔ ጋር ፊተኛ፣ ከዛስ ደግሞ ምንድን? ታላቅ። ሁሉም ሕጎች ቢጨመሩ ይህቺ ሕግ ከሁሉም ሕግ ምን ታደርጋለች? ትበልጣለች። መብለጥ ብቻ ሳይሆን ፊተኛ ነች፣ የመጀመሪያ ነች። ክርስቶስን መታችሁ በብሉይ ኪዳን ውስጥ የተሰጡ ብዙ ትእዛዞች አሉ። አንዳንድ የአይሁድ አስተማሪዎች ከ610 በላይ ወይም 12 በላይ ትእዛዞች አሉ ይላሉ። ከነሱ ሁሉ የትኛው ትልቅ ነው ብላችሁ ብትጠይቁት ጌታ ኢየሱስን የሚሰጣችሁ መልስ ምንድን ነው? ይሄ ነው። አንድ ትእዛዝ ነች፣ ነገር ግን አንደኛዋ ደግሞ እሷን ምን ታደርጋለች? ትመስላለች። ሁለተኛይቱን አናይም። ባልንጀራህን እንደ ራስህ ውደድ የሚለውን ጊዜ ካለን ሌላ ታይም የምናየው ይሆናል። ይሄ መጀመሪያው ትእዛዝ ግን ረጅም ሰዓት እንድናሳልፍበት እፈልጋለሁ። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ምን አድርገው? ውደድ የምትለው ትእዛዝ ፊተኛ ነች፣ ከመጀመሪያ የነበረች ነች፣ ቀዳሚ ነች። ያ ብቻ ደግሞ ሳይሆን ሕጉም ነቢያቱም በእርሱ በዚች ትእዛዝ ምን አድርገዋል? ተሰቅለዋል። እያንዳንዱን ትእዛዝ ለማድረግ ከፈለጋችሁ እነዚህችን ትእዛዝ ካደረጋችሁ ሌላው በሙሉ ምን አድርጓል? በዚህ ተሰቅሏል የሚል ትእዛዝ ነው ጌታ ኢየሱስ የተናገረው። ብዙዎቻችን ሰዎች መጥተው ከመጽሐፍ ቅዱስ ውስጥ የትኛው ትእዛዝ ትልቅ ነው ብንባል ምን መልስ እንደምንሰጥ አላውቅም። ጌታ ኢየሱስ የሰጠው መልስ ግን ይሄ ነው። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ምን አድርግ? ውደድ። ፊተኛ የሆነ ትእዛዝ፣ ጌታ ኢየሱስ ደግሞ ሲጨምርበት ታላቅ የሆነ ትእዛዝ። ፊተኛ ተብሎ ሲነገር ጌታ ኢየሱስ ይሄንን እንደ አዲስ አላመጣውም። በየዓመቱ የመጽሐፍ ቅዱስ ንባብ ካላችሁ ቢያንስ እቺን ትእዛዝ የት ቦታ ላይ ታገኙታላችሁ? ዘዳግም ምዕራፍ 6 ላይ ታገኙታላችሁ።
የምታስታውሱ ከሆነ ሁላችንም እንድንሄድ ፈልጋለሁ ዘዳግም ምዕራፍ 6 ላይ እንዲሁ በዛች ትእዛዝ ላይ ተነስተን ነው የምናየው። ረጅም ጊዜ ዛሬን እሱ ላይ እናሳልፍም፣ ግን እንድታዩት ፈልጋለሁ። ፊተኛ ትእዛዝ ነው ይሄ፣ ከመጀመሪያ ጀምሮ የነበረ ትእዛዝ ነው። እግዚአብሔር አስቀድሞ እንድናደርገው ከሚፈልጋቸው ነገሮች ነው። ዘዳግም ምዕራፍ 6 ላይ እንደዚህ ይላል፣ እስራኤላውያን ሁሉ ጊዜ ከሚጸልዩት ጸሎት አንዱ በተለምዶ ሼማ ወይም ስማ እስራኤል የሚባለውን ትእዛዝ ጸሎት ምን ያደርጋሉ? አንድ አይሁድ ሁሉ ጊዜ በቀን ቢያንስ 3 ጊዜ ምን ያደርጋል? ይጸልያል። ይሄ ጸሎት ዘዳግም ምዕራፍ 6 ላይ የምታገኙት ጸሎት ነው። እንደዚህ ይላል ዘዳግም ምዕራፍ 6 ላይ እግዚአብሔር ለእስራኤላውያን የሚወርሷትን ምድር ካሳያቸው በኋላ አባቶች ወይም የቤተሰብ ኃላፊዎች እንዲያስተምሯቸው ለልጆቻቸው የተናገረውን ነገር ልታስቡ ፈልጋለሁ። ስንቶቻችን ልጆቻችን ይሄን እንደምናስተምር አላውቅም። እንደዚህ ይላል ከቁጥር 4 ጀምሮ፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔ ዛሬ አንተ የማዘውን ይህንን ቃል በልብህ ያዝ፣ ለልጆችህ አስተምረው፣ በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገህ እሰረው፣ በዓይኖችህም መካከል እንደ ክታብ ይሁንልህ። በቤትህም መቃኖች፣ በደጃፎች በሮች ላይ ምን አድርገው? ጻፈው። የትኛውን? እኔ አሁን አንተን የማዝህን ትእዛዝ። አንድ ነገር ግን አለው ከመጀመሩ በፊት፣ እስራኤል ሆይ አምላክህ እግዚአብሔር ስንት ነው? አንድ አምላክ ነው። ስለዚህ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ምን አድርግ? ውደድ። ታዲያ ይሄ ምን ይረብሻል ካላችሁኝ፣ በጣም ይረብሻል። እኔ ግልጽ ነው የማወራችሁ፣ ትግሌንም እነግራችኋለሁ የሚረብሸኝን ምክንያት። አንደኛ ይሄ መውደድ የሚባለው ቋንቋ በትእዛዝ የሚመጣ አይደለም። ሰውን ለምሳሌ ውደድ የሚባለው በትእዛዝ ልናመጣው ምን አናደርግም አንችልም። እኔ ሁሉ ጊዜ ጉባኤ ላይ በጣም የሚከብደኝ የነበረ አስታውሳለሁ። አንዳንድ ሰባኪዎች፣ እኛ ሰባኪዎች ብዙ የምናደርገው ነገር አለ። አጠገባችሁ ያለውን ሰው ይዘህ ምን በለው? እወድሃለሁ በጌታ ፍቅር በለው ምናምን ሲባል አይታችሁት የማታውቁትን ሰውዬ ስሙንም የማታውቁትን ሰውዬ እንደው ለማለት ካልሆነ በስተቀር አስታውሳለሁ። አንድ ጊዜ አንድ ሰባኪ እንደሱ በሉ ብሎን ዞር ስል ታላቅ ሰውዬ ነው ያለው። ባልወደው ሊበላኝ ይችላል። ከኔ ጋር ናችሁ የምለው ነገር ፕራክቲካሊ ስታዩት የሚሆን ነገር አይደለም። ፕራክቲካሊ ናው እዚህ ቦታ ላይ ሰው ቢሆን የተናገረው በጣም ቀላል ሊመስል ይችላል። እግዚአብሔር ግን ሲናገር ምን አለ? እኔን ውደዱኝ አለ። ደግሞ እንዴት ነው የምትወዱኝ አለ? በፍጹም ልባችሁ፣ በፍጹም ነፍሳችሁ፣ በፍጹም ሐሳባችሁ፣ በፍጹም ኃይላችሁ። አንደኛው ቨርዥን የሚጨምርበት with all your heart። ይሄንን ታዲያ ሳየው ሪሊ እግዚአብሔርን ያን ያህል እወደዋለሁ ወይ ብዬ ራሴን ጠይቃለሁ። መልሴ አይደለም ነው የምለው። ይቅርታ። ታዲያ ምን ታደርጋለህ እዚህ ቦታ ላይ የምትሰብከው ካላችሁኝ፣ አብረን እንድናድግ ነው። ክብር ለእግዚአብሔር ይሁን። በፍጹም ልቤ፣ በፍጹም ሐሳብ with all my heart፣ ምንም ዲቫይድድ ባልሆነ አቴንሽን። ክፍሉ ቻሌንጅ የሚያደርገኝ ለዛ ነው። አንዳንድ ጊዜ ራሴን ጠይቃለሁ፣ ልጆቼን የምወደውን ያህል እግዚአብሔርን እወደዋለሁ ወይ ብዬ ጠይቃችሁ ታውቃላችሁ? ስንዘምር ቀላል ነው። እወድሃለሁ ምናምን ስንል፣ ቃላት አጠረኝ ምናምን ስንል በጣም ይቀላል።
እንባችንንም በአራት መንታም እኔም ማረገው ነገር ነው። በጣም ቀላል ነው ግን ስትሉት እና ፕራክቲካሊ ስትሄዱ ለምንድነው ከወደድኩት መሆናቸው ነገሮች አሉ። ለምሳሌ እግዚአብሔርን ወዳለው ብሎ ወንድሙን የሚጠላ ሰው አብሮ ሊሄድ ምን አያደርግም? ምን ነው ዝም አላችሁ? አይችልም። ምክንያቱም አንደኛ ዮሐንስ ምዕራፍ 4 በጣም ግልጽ ነው። ሰው የሚያየውን ወንድሙን ካልወደደ ያላየውን እግዚአብሔር እንዴት ሊወድ ምን ያደርጋል? ይችላል? It's not possible። እግዚአብሔር ከላይ ሆኖ ይስቅብናል። መጀመሪያ ስጋና ደም የለበሰ አጠገብ ያለውን ሰውዬ ካልወደድከው እንዴት ልትወደው ትችላለህ ነው የሚለን። እንድታዩት እንፈልገው ከዚህ የተነሳ ነው። ዘግቼ ማላወራቸው ሰዎች እያሉ እነሱ ሲመጡ እቺ ልጅ ስትመጣ መንፈሳዊ ደግሞ እናደርገዋለን። ክርስቲያኖች እኮ በጣም ውስጤ የሆነ ነገር እያለን ከኔ ጋር ናችሁ የምለውን ነገር አንዳንድ ትእዛዞቹን መስማት በጣም የጌታን በጣም ያስቸግራል። ለወንድሞቻችን እንኳን ልንሞት እኮ የሚለን እንኳን ለወንድሜ ልሞት ቀርቶ ገብቷችኋል የምለውን ነገር it's crazy። ለዚህ ነው ክፍሉ አምላካችሁን እግዚአብሔር ውደዱ ሲለን ቀላል ነገር አይደለም። ትወዱታላችሁ ወይ? ለመውደድ ማወቅ መቻል አለብን። እርሱም እንወደዋለን ወይ? ጌታ ኢየሱስ ለጴጥሮስ የጠየቀው ጥያቄ ይሄ ነው አይደለ? ከሙታን ከተነሳ በኋላ 3 ጊዜ ለካደው ጴጥሮስ 3 ጊዜ መጥቶ ያለው ጴጥሮስ ከነዚህ ይልቅ ትወደኛለህን? መልሱም ታስታውሳላችሁ አለ። የመጀመሪያ ጊዜ 1 2 የድሮ ያ ጀግናው አይነት ጴጥሮስ አይደለም። ሶስተኛው ላይ 3 ስለጠየቀው አዘነና ጌታ ሆይ አንተ እንደምወድህ ምን ታደርጋለህ? ሁሉም ታውቃለህ አለው። እኔ መጨረሻ እግዚአብሔር በህይወታችን ላይ እንዲሆን የሚፈልገው ነገር ይሄ ነው። እግዚአብሔር እኔና እናንተን ከሰማይ በሚያየን ሰዓት በእርግጥ ይሄ ሰው እኔን ምን ያደርገኛል? ይወደኛል። ሌላ 2 ማስክ ያለው ሰው አይደለም። ከኔ ጋር ናችሁ የምለው ነገር እኔን በጣም እጅግ የሚወድ ሰው ነው የሚል እንዲሆን ነው እግዚአብሔር በህይወታችን ላይ። እኔ ጸሎቴም ልመናዬም ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር። በጣም ደግሞ ኢምፖርታንቱ ይሄ ነው። እየሰማችሁ ነው የምለው ነገር ከህግ ፊተኛውና ታላቁ ነው። ታላቁንና ፊተኛውን ጥለን ሌላው ነገር ላይ ኤክስፐርት ብንሆን ማይነር ነገሮች ላይ ሜጀር የምናደርግ ከሆነ ችግር ላይ ነን ያለ ነው። ዛሬ ቤተክርስቲያን ለምሳሌ በዘር ስትታመስ ሳይ ክርስቲያኖች በዘር ነገር ውስጥ ገብተው ሳይ ያማል። መቼ ነው የተረሳው? ይሄ ምንድነው? የት ቦታ ላይ ነው ያለ ነው እንድል ያደርገኛል። አንድ ቦታ ካገለገልኩ በኋላ የተወሰነ ነገር በዚህ ነገር ተናግሬ ሰዎች መተው እንዴት እንደዚህ ትላለህ ያለ ኖ እላለሁ። የመጀመሪያ ታማኝነቴ ለዚህ ስለሆነ ክብር ለእግዚአብሔር ይሁን። አሜን። ለዚህ ነው ታማኝነቴ። ይሄንን እግዚአብሔር ስለመውደድ እንግዲህ ስናወራ ከእናንተ ጋር ሳነሳ ይሄንን ሲወዱት የነበሩ ሰዎች አሉ ወይ? የመጽሐፍ ቅዱስ ሰዎች ላይ የምናየው ነገር ነው ወይ? እንደኔ የሚረብሻችሁ ከሆነ አላውቅም። መጽሐፍ ቅዱስ ላይ ያሉ ሰዎችን ስታዩ በጣም እግዚአብሔርን የሚወዱት ብዙ ሰዎች አሉ። መዝሙረ ዳዊትን ስታጠኑ ለምሳሌ ዳዊትን አይታችሁ ታውቃላችሁ? በጣም እግዚአብሔርን ምን ያደርጋል? ይወዳል። ፍጹም ሰው አይደለም ዳዊት። ህይወቱ በጣም ክፉ ነገሮችን በማድረግ ምን ያደረገ ነበር? የተሞላ ነበር። የሰራቸውን ስህተቶች ታስታውሳላችሁ። የሰውን ሚስት ቀምቶ ወስዷል። ታስታውሳላችሁ? ማስታወስ ካስፈለገኝ የሰውን ሚስት ቀምቶ ወስዷል። ባሏን ምን አድርጓል? አስገድሏል። እሱ መሞት ሲገባው የሞተው ማን ነበረ? ልጁ ነበረ። አንዳንድ ነገሮች እኮ ግራ ይገባሉ። ማን ነበር የሞተው? ልጁ ነበር። በህይወቱ ላይ ከፍተኛ መከራ አልፎበታል። ዳዊት ፓስተር ቢሆን ማንኛችሁም የሱ ቤተክርስቲያን አባል ምን አታደርጉም? አትሆኑ። ነገር ግን ይሄ ሰው ከሌላው ለምሳሌ ከሳኦል በጣም የሚለየው የሳኦል ህይወት በጣም ቀጥ ያለ ይመስላል ስታዩት። እንዲህ አንዳንድ ጊዜ እግዚአብሔር ሳኦልን የናቀበት ዳዊትን የወደደበት ምክንያት ምንድነው ብላችሁ ብታስቡ ሺር የሆነ በጣም ዝም ብሎ የሆነ የእግዚአብሔር ጸጋ ካልሆነ በስተቀር የሁለቱን ላይፍ ስትመለከቱት የዳዊት ከፍ ያለ ችግር ታዩበታላችሁ። ዳዊት ግን አንድ ነገር እንድታዩት ፈልጋለሁ። ጌታን እግዚአብሔርን በጣም ምን ያደርጋል? ይወዳል። ሁሌ እግዚአብሔር ፊት የሚደፋ ሰው ነበር ዳዊት። መዝሙረ ዳዊትን ማየት ነው።
ማናነን ቦታ ላይ ሲናገር በኋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ምን አደረገች? ናፈቀች። ክብርህን አይዘን ሁሉ ጊዜ ወደ መቅደስ ምን አደረኩ? ተመለከትኩ። ጠላቶቼ አምላክ ወዴት ነው ባሉኝ ጊዜ እንባዬ ሌትና ቀን ምን ሆነኝ? ምግብ ሆነኝ። አንተን ሳሰላስል ቀንና ሌሊት አይኖቼ በእንባ ምን ያደርጋሉ? ይታጠባል። እንደዚህ አይነት ቋንቋዎችን ታያላችሁ። እንዘምራቸዋለን እንጂ መቼ እንደሱ እንደሆነን አላውቅም። አጋጥሟችሁ ያውቃል? እግዚአብሔርን ስታስቡት ሌሊቱን በሙሉ ነቅታችሁ ያደራችሁበት ቀን ብዙ ናቸው። እንደዛ ነገር ስናስብ እንደዛ እንሆናለን ብዙ ጊዜ። እኔ የሆነ ችግር ካለ ቶሎ ምተኛ ሰው አይደለሁም እና ሁሉ ጊዜ ከባለቤቴ ጋር ግራ የሚገባኝ ነገር ጭቅጭቃችንን ሳንጨርስ ትተኛለች እሷ። ጸጋ ነው በሉት ምን በሉት አላ ያ ደግሞ እኔን የበለጠ ምን ያደርገኛል? ያንጨረጭረኛል። እየተጨቃጨቅን ትተኛለች፣ ምንም ችግር የለም። ብዙ ጊዜ ነገር ስናስብ ነው ብዙዎቻችን የምንሽከረከረው። ራይት ከኔ ጋር ናችሁ የምለው ነገር ብዙ ጊዜ ነው። እንወደዋለን ወይ? የዛን ያህል እግዚአብሔርን እንወደዋለን ወይ? በጣም ሲምፕል የሆኑ ነገሮች ማየት ትችላላችሁ። በጣም ሲምፕል የሆኑ ለምሳሌ ወደ እግዚአብሔር ቤት ስንመጣ ኮሚትመንታችንን ማየት ትችላላችሁ። ስራችን ማናረፍድ ሰዎች እግዚአብሔር ቤት ማርፈድ በጣም ቀላል ነው አይደል? ምን ነው ዝም አላችሁ? ይሄ እንደነ ለመናገር በጣም ፓስተሮች ለመናገር ሊከብዳቸው ይችላል። እኔ ስላልሆንኩኝ ነግራቸዋል። ምንም ፊት ለፊት ነው መነግራቸው። ይከብዳል። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ የሚለው ክፍል እኛ ብዙዎቻችን እግራችንን ሁሉ እየተጎተትን ነው የምንመጣው። አንዳንድ ጊዜ ዊዶማነካም ሰበብ አለን። በጣም በረዶ ካለማ ለምን እንመጣለን? እና ቦስተን ስለነበርኩኝ በረዶ ከዚህ የበለጠ በጣም ብዙ ነው። እዚህ 3 ኢንችም ሲዘንብ ነገሮች ሁሉ ዝግትግት ሲሉ አይቻለሁ። ለእግዚአብሔር ቤት ያለን ኮሚትመንት አነስተኛ ነው። እና አንዳንዴ መጽሐፍ ቅዱስ ላይ የምታዩቸውን ሰዎች ብንሆን ኖሮ ለምሳሌ ኤግዛምፕል ልስጣችሁ፣ ኢዮብን ብንሆን ኖሮ ቅርብ ጊዜ የኢዮብን መጽሐፍ አንድ ቦታ አስተምሬ ነበር። አስባችሁ ታውቃላችሁ? ይሄን ሰውዬ ሁሌ ቻሌንጅ የሚያደርገኝ ሰው የነበረ ሰው። አንዳንዴ ክፍሉንም ማንበብ ያው እንግዲህ ግልጽ ነው የምነግራችሁ ብያችኋለሁ። ያስጠላል ስታዩት። ግን እንዳልተወው ደግሞ የእግዚአብሔር ቃል ውስጥ በመንፈስ ቅዱስ አማካኝነት ተጽፏልና ህይወቱን ደግሞ ስታዩት ህይወቱ ምን ያደርጋቸዋል? ይጋብዛቸዋል። መከራውን አልፈልግም፣ ነገር ግን ህይወቱን ምን አደርገዋለሁ? እፈልገዋለሁ። የኢዮብን ህይወት መከራውን አይደለም፣ ለእግዚአብሔር ያለውን ኮሚትመንት፣ ለእግዚአብሔር ያለውን ምን ማድረግ? መሰጠት። ምዕራፍ 1 ላይ እንድታወጡ ፈልጋለሁ የኢዮብን መጽሐፍ። ትንሽ የሱን ባዮግራፊ አነስተኛ ነገር እና ሪሊ ጌታን ወደዋለሁ ወይ በዛ ልክ የሚለው እንድታስቡ ፈልጋለሁ። ሙሉ ለሙሉ አናይም ክፍሉን። ለምንድን ነው ማነሳላችሁ? እነዚህ መጽሐፍ ቅዱስ ላይ የምትቀድም ያነሳውላችሁ ዳዊት ያም ብቻም አይደለም። ለምሳሌ ሙሴንም ማየት ትችላላችሁ። ታስታውሳላችሁ? ሙሴንም እንደዛ አይነት ሰው ነበር። እግዚአብሔር ምን ያደርገዋል? ይወደዋል። ብዙዎቻችን የምንዘምረው መዝሙር ለምሳሌ እንደ እግዚአብሔር ያለ ማንም የለም። ታስታውሳላችሁ? እንት ይሽሩን ሆይ በሰማያት ላይ ላለው ለረድኤት። ታስታውሳላችሁ? እንደ እግዚአብሔር ያለ ማንም የለም። መቼ ነበር ያለው ይሄንን? መቼ ነበር ይሄንን ነገር የተናገረው? ሙሴ የተናገረበትን አስታውሳችሁ ከሆነ እግዚአብሔር የከነዓንን ምድር ምን አታደርግም አትወርስም ካለው በኋላ ነው። ነገሮች የተሳኩለት ሁሉ ነገር የተሟላለት ጊዜ ሃሌሉያ እንደ እግዚአብሔር ያለ ማንም የለም ወገኖች ሆይ ቢባል በጣም ምንድነው ቀላል ነው። ለሙሴ ግን ከነዓን አይደለም ጉዳዩ። ከነዓንን ወረሰ፣ ወተት የምታፈሰውን ወረሰ አልወረሰ ጉዳይ የለውም። ጉዳዩ ማን ነው? ለሙሴ እግዚአብሔር ነው። ምዕራፍ 33 ላይ ስትመለከቱ ዘጸአትም ላይ የሙሴን ታሪክ ስታዩ ይሄን ነው። እግዚአብሔር አንድ ጊዜ በህዝቡ ተቆጥቶ ምን አላቸው? እኔ ከናንተ ጋር ምን አላደርግም አልወጣም
ያላቸው ጊዜ ታስታውሳላችሁ። እኔ ከናንተ ጋር አልወጣም፣ ነገር ግን መልአኬን በፊት ምን አደርጋለሁ እሰዳለሁ ሲለው ትዝ ይላችኋል። ሙሴ ያለውን አንተ ከኛ ጋር ካልወጣ ከዚህ ምን አናደርግም አንውጣ ነበር ያለው። አንተ ከኛ ጋር ካልሆን ከሌላው ህዝብ የሚለየን ምንድነው አለው ለእግዚአብሔር። ያንተ ህልውና እንጂ ያንተ ከኛ ጋር መኖር እንጂ እኛን ከሌላው የሚለየን ሌላ ምን አለ? ምንድነው የሚለየን? ባጭሩ ሙሴ ምንድነው ከነዓንን ከምትሰጡት ከነዓንን አጥቶ እግዚአብሔርን ብቻ የሚፈልግ ነው። እኛ እንደዛ ነን ወይ ነው ጥያቄ። እግዚአብሔርን ያለምንም ምክንያት እንወደዋለን ወይ? ስናገባ ሰዎችን ስንወድ በምክንያት ነው የምንወደው። እኛ ሚስታችሁን ወይም ባላችሁን ስትመርጡ አትሊስት ከሌላው የምትመርጡበት የሆነ ነገር አይታችሁ ነው። እግዚአብሔር ጋር ስንመጣ እንደዛ ነው ወይ? እግዚአብሔር ካላደረገልን እንወደዋለን ወይ? ምንም ባያደርግልን ነፃ የሆነ ፍቅር አለን ወይ ለእግዚአብሔር? ከኔ ጋር ናችሁ የምለው ነገር ወይስ እጁን ሁሉ ጊዜ ካላየን የሆነ ነገር ካልሰራለን? እና እነዚህ ሰዎች አሁን የነገርኳቸው አይነት ሰዎች ግራ የሚያጋቡኝ ትልቁ ምክንያት ይሄ ነው። ለምሳሌ ኢዮብንም ዳዊትንም ያነሳውላችሁ ታሪክ ምን ይሻልሃል ይሄ ቢሆንብህ ተብሎ ሲባል ዳዊት ትዝ ይላችኋል። እግዚአብሔር ቸርና መሐሪ ነው እንጂ በማን እጅ በወድቅ ይሻለኛል? በሱ እጅ። ትመርጣላችሁ ወይ ያንን? እግዚአብሔር የሌለበትን ገነት ነው ወይ የምትፈልጉት? መከራ የሌለበት፣ ሐዘን የሌለበት፣ ሁሉ ነገር ወርቅ የሆነበት ቦታ ላይ እግዚአብሔርን ባታገኙት አይ ያ ቦታ ለኔ አይገባም ብላችሁ ትወጣላችሁ ወይስ ዋናው ነገር ያ ነው ጉዳዩ? እኔ ቻሌንጅ የሚያደርገኝ ትልቁ ምክንያት ይሄ ነው። የነዚህ ሰዎች ህይወት ትልቅ ቻሌንጅ የሚያደርገኝ ይሄ ነው። ኢዮብ ገጽ 406 ላይ ታገኙታላችሁ። ኢዮብ መጽሐፍ ብዙ ጊዜ ካልተነበበ ክፍሉ እንድታዩት ፈልጋለሁ። እና ዖፅ በሚባል ምድር የሚኖር ኢዮብ የተባለ ሰው ነበርና ይሄ ሰው እጅግ በጣም ምንድነው ሀብታም ሰው ነው። ብዙ ሺህ ንብረት የነበረው ሰው ነው። በተለምዶ በዘመኑ የሰዎች ሀብት የሚለካው ባላቸው ከብት ባላቸው እንስሳ ባላቸው ነገር ነውና ኢዮብ ከብቱን እንስሳውን ከቁጥር 1 ጀምራችሁ እስከ ቁጥር 3 ማየት ትችላላችሁ። ዖፅ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ፍጹምና ቅን እግዚአብሔርን የሚፈራ ከክፋት የራቀ ነበር። 7 ወንዶችና 3 ሴቶች ልጆች ተወልደውለት ነበር። ሴቶቹ ልጆች ሀብቱም 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬ፣ 500 አንስት አህዮች ነበር። እጅግ ብዙ ባሪያዎች ነበሩት። ያ ሰው በምስራቅ ካሉ ሰዎች ይልቅ ታላቅ ነበር ይላል። በጣም ሀብታም የነበረ በምስራቅ ከነበሩ ሰዎች ሁሉ ይልቅ ሀብታም የነበረ ሰው ነው ኢዮብ። ሀብታም ሰው ነው። ከብቱን በመኪና አጣፉት ወይም ባለው የባንክ አካውንት አጣፉት። ለእያንዳንዱ ኢቭን $100 እንኳን አስባችሁ የአንድን ከብት ዋጋ ምቱትና ከብዙዎቻችን የተሻለ ምንድነው ሀብታም ሰው ነው። ያ ብቻ ሳይሆን እግዚአብሔርን የሚፈራ በህይወቱ ጥሩ የሆነ ሞራል የሆነ ላይፍ የነበረው ሰው ነው። ታዩታላችሁ ቁጥር 1 ተራኪው የሚለን ነገር ያ ሰው ከኔ ጋር በሉት ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ። አቤት እኔ ይሄ ስለኔ ቢባል ደስ ይለኛል። እስቲ በሉት ከኔ ጋር ፍጹም ድገሙት ከኔ ጋር ፍጹም። ትከለከላላችሁ እንዴ እናታወሩ? ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ። ይሄ ወጥ አይገርምም እንዴ? በዚህ ላይ ሀብት ተጨምሮበት የመጀመሪያውን ላንፈልግ እንችላለን ፍጹም ቅን ምናምን የሚለውን ግን አትሊስት ሀብትም ያደለው ባህሪም ያደለው ሰውዬ ነው ኢዮብ። ጻድቅነቱን የምታዩት ቤተሰቡን በስነ ስርዓት እንደሚያስተዳድር የምታዩት ቁጥር 4 ላይ ወንዶችና ሴቶች ልጆች ነበሩትና በኑሮም የተባረከ ሰው ነው። ስንት ልጅ ነበሩት? 10 ልጆች ነበሩት። የተባረከ ነውና ወንዶቹም ልጆቹም በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እህቶቻቸው ከእነርሱ ጋር ይበሉና ይጠጡ ዘንድ
እነርሱ ልከው ይጠሯቸው ነበር። የግብዣም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው ይሆናል እያለ ልጆቹን እየመጣ ይቀድሳቸው ነበር። ይሄ ሰውዬ እግዚአብሔርን ከመፍራቱና ከማክበሩ የተነሳ ልጆቼ ድንገት ድግስ ላይ ባሉበት ሰዓት እግዚአብሔርን በድለውት ሊሆን ይችላል ብሎ ለልጆቹ ለእያንዳንዳቸው መስዋዕትን የሚያቀርብ እግዚአብሔርን የሚፈራ ሰው ነበር ኢዮብ። እንደ አንድ ኬዝ እኮ እንድናየው ፈልጌ ነው እግዚአብሔርን ስለመውደድ። ታሪኩ እዚህ ጋር ቢያበቃ ደስ አይላችሁም? ቁጥር 5 ድረስ አንዳንድ ታሪኮች እዚህ ጋር ቢያቆሙ፣ ለምሳሌ ሳምሶን ጸጉሩ ባይላጭ፣ ዮሴፍ ህልም አይቶ ብቻ ዝም ቢል፣ የመካከሉ ጊዜ ባይነገር። መካከለኛ አይወራም አለ እግዚአብሔር። ብዙ ጊዜ መካከሉን አይነግራችሁም። የምትደርሱበትን ይነግራችኋል። በመካከል የምታልፉበትን ነገር አይነግራችሁም። እንዲህ ነው የሰራዊት ጌታ እግዚአብሔር እንዲህ ይላል ይባላችኋል። ወደፊቱ መካከል ላይ ያለችው ነገር አይነገርም። ብዙ ጊዜ እግዚአብሔር እንደዛ ነው የሚያደርገው። እና እዚህ ክፍል ላይ ኢዮብ እዚህ ጋር ቢያቆም እላለሁ፣ ግን አላቆመም። እና ተራኪው እዚህ ጋር ያቆምልንና ኢዮብ የማያውቀው ነገር ሰማይ ላይ ይከናወናል። ኢዮብ አያውቅም። አክቹአሊ እስከ ምዕራፍ 42 ስታነቡ ይሄ ታሪክ መፈጸሙን ኢዮብ ምን አያደርግም? አያውቅም። ተራኪው ግን የመጽሐፍ ቅዱስ ተራኪዎች አንዳንዴ ሰዎቹ የማያውቁትን እግዚአብሔር ብቻ የሚያውቀውንም ነገር ሁሉ ይነግሩናል። ትዝ ይላችኋል። ለምሳሌ አንዳንድ ተራኪዎች መጽሐፍ ቅዱስ ውስጥ ሲነግሩን እግዚአብሔርን በልቡ እንዲህ አለ ይሉናል። እንዴ የት ነበሩ? በልቡ እንዲህ አለ በመንፈስ ቅዱስ አማካኝነት ይነግሩናል ለእኛ። እና እዚህ ቦታ ላይ እግዚአብሔር አንድ ነገር ሆነ ይለናል። በእግዚአብሔር ዙፋን ፊት የእግዚአብሔር ልጆች በተሰበሰቡበት ቦታ ላይ ማን መጣ? ሰይጣን መጣ፣ ከሳሽ መጣ። እና እግዚአብሔር ሲጠይቀው ታያላችሁ። ከሌሎቹ መላእክቶች ለይቶ ይሄንን ከሳሽ ምን ይለዋል? ከየት መጣ አለው። ማን ነው ወሬውን የጀመረው? ድገሙት፣ አትፍሩ። እግዚአብሔር ከየት መጣ አለው። ምድርን ዞሬ መጣሁ አለ፣ ተመላለስኩባት አለው በምድር ላይ። እዛ ቦታ ቢያቆምስ ምን አለበት? እግዚአብሔር ምን አለበት? ምን አለው? ባሪያዬ ኢዮብን ተመለከትከውን አለው። ባሪያዬን ኢዮብን ተመለከትከውን? ቁጥር 8 እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደ እርሱ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም ነው። ይሄን ምስክርነት ቅድም ሌላ ተራኪ ነግሮናል አለ ምዕራፍ 1 ላይ የኢዮብ መጽሐፍ የጻፈልን። ይሄ ተራኪ ድንገት ኢዮብ ብር ሰጥቶት ነው መባ ሰጥቶት ነው እንዳትሉ፣ አንዳንድ ጊዜ ገንዘብ ሲያገኙ እንደሚተነብዩት አይነት ሰው መስሏችሁ እንዳይሆን እግዚአብሔር ራሱ ለኢዮብ የመሰከረለት ምስክርነት ያ ነው። ባሪያ ኢዮብን አየኸውን? እግዚአብሔር እንዲመሰክርላችሁ እንዴት ነው? ምን ነው አትፈልጉም? እኔ ግራ ነው የገባኝ ይሄ ነገር። ትፈልጋላችሁ አትፈልጉም? እኔ ቢመሰከርልኝ ደስ ይለኛል። እግዚአብሔርን የሚፈራ ከክፋት የራቀ ፍጹም እንደሱ አይነት ሰው የለም። አየኸው ወይ አለው። ታሪኩም ጀምረው እዚህ ጋር ነው። ደፋር ነው ሰይጣንም። ቁጥር 9 እንደዚህ ያለው፣ ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በእውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? በከንቱ መሰለ ወይ የሚፈራው? አንተን እንደው ዝም ብሎ የሚፈራ ይመስልሃል? እርሱንና ቤቱን በዙሪያው ያሉትን ሁሉ አላጠርክለትምን? የእጁ ስራም ባርካለታል፣ ከብቱም በምድር ላይ በዝቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊት ይሰድብሃል አለው። ነው ኢዮብ ይሄንን ውርርድ አያውቅም። እግዚአብሔር በዚህ ሰውዬ ላይ ይወራረዳል። አሁን የሰይጣንን ክስ ግን ሰምታችሁታል። አንተን እኮ የሚፈራው አንተ ፊት እኮ በጽድቅና በቅንነት የሚመላለሰው አንተ እጅህን በሱ ላይ አድርገህ ንብረቱን ሁሉ ምን አድርገህለታል?
ቀጥረህለታል፣ ባርከኸዋል። ስለባረከው እንጂ አንተን የሚፈራው ባትባርከው ነው። ቅጥርህን ከሱ ላይ ብታነሳ አንድ ነገር እነግርሃለሁ፣ ፊት ለፊት ምን ያደርጋል? ይሰድብሃል። ኢዮብን ራቁቱን ብታስቀረው ያለው ነገር ከእጁ ላይ ቢወድቅ ኢዮብ እኮ አንተን የሚያመልክህ የሚያገለግልህ የሚወድህ አንተን ስለምታደርግለት ነው፣ ስለባረከው ነው፣ ስለፈወስከው ነው፣ ስራ ስለሰጠው ነው፣ ልጆቹ ምንም ነገር ስላላገኛቸው ነው እንጂ አንተን በከንቱ እኮ አይወድህም። በከንቱ አይወድህም። አንተን እኮ እንዲሁ ዝም ብሎ ባዶ አይደለም የሚወድህ። ስለ የተደረገለትማ ማን አጋጥሟቸው ያውቃል? አሜን እኮ አበዳሪ ባለበት ቦታ ተበዳሪ እኮ ቁጭ አይልም አይደል? አበዳሪ ቆሞ ተበዳሪ ይቀመጣል እንዴ? ለምሳሌ በጣም ብዙ ብር ያበደራችሁ ሰው ካለና ቦታ ባይኖር እናንተ ተቀምጣችሁ እሱ ሲመጣ ምንድነው የምትሉት? አይ እኔ ቆይቻለሁ ከተቀመጥኩ ተቀመጥ ነው የምትሉት። ዳትሳውድዝ ይሄ ጨዋታው። እግዚአብሔር አንተን የሚፈራበት ምክንያት ያረክለት ነገር አለ። የንካ በንካ ምንድነው? ፍቅር ነው። እንዲሁ አይነት ፍቅር አይደለም፣ በከንቱ አይደለም የሚወድህ እግዚአብሔር። እስቲ እንያ አለ ማን ያሸንፍ ይሆን? ቁጥር 12 እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። ናው እናንተ ታነቡታላችሁ በኋላ ላይ ከቁጥር 13 ጀምሮ እስከ ቁጥር 19 ድረስ ምን እንደሆነ ታውቃላችሁ? እንዲህ ነው። ገብታችሁ ቤታችሁ አነቡት። አላነበውም። የተፈጥሮ አደጋ ይመጣና ንፋስ ይመጣና ልጆቹ ያሉበትን ቤት ምን አደረገው? መታው። 10 ልጅ በአንዴ ምሽክ አለ። ስንት ልጅ? 10። አንዳንዶቻችን ቀልድ ይመስለናል። ይሄም ስናየው ተረት የሚመስላችሁ ሰዎች ካላችሁ ሊበራል የሆኑ አስተማሪዎች አሉ። የኢዮብ ታሪክ እውነት ሊሆን አይችልም ተረት መሆን አለበት የሚሉ ሰዎች አሉ። እና እኔ እውነት ነው ብዬ ነው ማምነው። ይሄ አደጋ በአንድ ጊዜ መጣበት በዚህ ሰውዬ ላይ። ጉዳዩ ግን ለምን እንደመጣበት ኢዮብ ምን አያደርግም? አያውቅም። 10 ልጅ። ያ ብቻ አይደለም። ከዛ በፊት ልጆቹ ከመምጣታቸው በፊት ንብረቱን ከሳባ የመጡ ሰዎች መጡና አደጋ ጥለው ባሮቹን ንብረቱን በሙሉ ምን አደረጉት? ምሽክ አደረጉት። በአንድ ቀን በዛ ውስጥ አንድ እኔ ብቻ ቀረው እያለ የሚመጣ ወሬኛ አለ። እንዴ ንፋስም መጥቶ የማይገለው የሆነ ወሬኛ ብቻ እየመጣ ለኢዮብ ይነግረዋል። ምን ነው ዝም አላችሁ? እኔ ባይብል ላይ አለ። ኦኬ ቁጥር 16 እንዳላነበው እኮ ነው። ቁጥር 15 የሳባ ሰዎች አደጋ ጣሉ፣ ወሰዷቸው፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔ እነግር ዘንድ ብቻዬን አመለጥኩ፣ ሌላው ሲሞት የማይሞት። ቁጥር 17 እርሱም ገና ሲናገር ሌላ መጥቶ ከለዳውያን በ3 ረድፍ ተከፍለው በግመሎቹ ላይ አደጋ ጣሉ፣ ወሰዷቸው፣ ብላቴኖችንም በሰይፍ ስለት ገደሉ። እኔ እነግር ዘንድ ብቻዬን አመለጥኩ። አውሎ ንፋስ ምድረ በዳውን መታ፣ በብላቴኖቹ ላይ ወደቀ፣ ሞቱም። እኔ እነግር ዘንድ ብቻዬን አመለጥኩ። በአንድ ታይም ክፉ ወሬ አደጋ በዚህ ሰውዬ ላይ ሲመታው ታዩታላችሁ። እንደ ኤግዚቢት ተይዞ ኢዮብ እግዚአብሔር እንደዚህ ይወራረድብኛል አላቅም፣ አይመስለኝም። እኔን ብቻዬን የሚያመልከው እኔን የሚፈራው ያለምንም ምክንያት ነው። ሰይጣን ደግሞ ኖ በምክንያት ነው። ያለውን ከወሰድክበት ምን ያደርጋል? ይሰድብሃል። ኢዮብ ያደረገውን ታስታውሳላችሁ? ቁጥር 20 ይሄ ሁሉ ሲመጣበት ኢዮብ ተነሳ፣ መጎናጸፊያውን ምን አደረገ? ቀደደ፣ አዘነ። ክብር ለእግዚአብሔር ይሁን። እግዚአብሔር አትዘኑ የሚላችሁ አምላክ አይደለም። አዘነ፣ ልብሱን ምን አደረገ? ቀደደ፣ ራሱን ምን አደረገ? ተላጨ፣ በምድርም ላይ ተደፍቶ ምን አደረገ? ሰገደ። እኔ እሱ ፓርቲ ይገርመኛል። he worshipped። የዛኑ ቀን በምድር ላይ በፊት ለፊቱ ተሰግዶ ምን አለ? እንዲህም አለ፣ ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴን ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተሰደበ ይሁን አይለም። የእግዚአብሔር ስም ምን ያደረገ ይሁን?
የተባረከ ይሁን። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔር ስንፍናን አልሰጠም። እዚህ ቦታ ላይ ሁሉ ጊዜ የምለው ነገር አለ። እግዚአብሔር አንድ፣ ሰይጣን የደረሰበት ነገር አስባችኋል? ነጥቡ እኛ ይሄ ሁሉ ቢሆንብን ነው የምለው እኔ። ቢሆንብን ኖሮ 10 ልጅ ነው በተለምዶ ላለው ለወጣቶች ጋር ሲሰብክ 10 እጮኛ አላልኩም። ስንት ነው ያልኩት? 10 ልጅ። ምዕራፍ 2 ጋር ምዕራፍ 2 ድጋሚ መጣ፣ ሌላ ታሪክ። አሁንም ሰይጣን መጣ። እግዚአብሔር ወሬውን ጀመረ። አሁንም ከሰይጣን ጋር እንደዚህ ያለው ቁጥር 2 ላይ እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣንም በምድር ላይ ዞርኩ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። ቁጥር 3 እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብ ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም። በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቀሰኝ እስካሁን ፍጹምነቱን ይዞ ምን አድርጓል? ጠብቋል። ዋው! እግዚአብሔር በወዳጆቹ ላይ አንዳንዴ ለምን ይጨክናል እላለሁ። ይሄን ክፍል ሳይ ባሪያዬ በሚለው ሰው ላይ ፖፑላር ስብከት እንዳልሆነ አውቃለሁ። ይሄ አሜን ሃሌሉያ ነው። አሜን ትጠረምሳላችሁም አይደለም፣ ግን this is life by the way። በአንዴ ሁሉ ባይመጣብንም በህይወታችን ላይ እነዚህ ነገሮች ምን ያደርጋሉ? ይመጣሉ። ኢዮብ ከኃጢአቱ የተነሳ አይደለም እንደ ፐኒሽመንት የመጣው። አንዳንድ ነገሮች በህይወታችን የሚመጡት ካደረግናቸው ኃጢአቶች የተነሳ ነው። አውቃለሁ ያንን። የዘራነውን ምን እናደርጋለን? እናጭዳለን። ኢዮብ ግን እንደዛ አይደለም። እዚህ ቦታ ላይ ጸሐፊው በጣም ግልጽ ነው። ቅን እግዚአብሔርን የሚፈራ ከክፋት ምን ያደረገ? የራቀ። አንዳንዴ በህይወታችሁ ላይ የሚመጡ ነገሮች ምክንያቶቹን እንኳን ምን አታደርጉም? አታውቁም። ትናንትና አይ ቲንክ ኤልፓሶ ቴክሳስ ውስጥ አይደለም 20 ሰው ሞተ የተባለው ዜና ላይ ዎልማርት ውስጥ አንድ ሰው ገብቶ በጥይት 20 ሰው። ክርስቲያኖች ይኖራሉ በዛ ውስጥ። ያጋጠመ አደጋ ነበር፣ የኤርፕሌን አደጋ። ክርስቲያኖች እንዳሉ አውቃለሁ። ማቃቸው ሰዎች ነበሩ እዛ ውስጥ። የዳኑም ክርስቲያኖች አሉ። ማቆም ሰው ነበር የዳነ። አርፍዶ በመሄዱ ብቻ የዳነ እግዚአብሔር የጠበቀው ሰው አለ። ተበሳጭቶ ነበር ወደ ኬንያ ለመሄድ። ለምን እነዛ ነገሮች ሁሉ እንደሆኑ ምክንያት የለንም፣ አናቅም። ለሁሉም ነገር እውቀት የለንም ባይዘወይ። ጥያቄው ግን በየትኛውም ሲቹዌሽን ውስጥ ይሄንን እግዚአብሔር ተወዱታላችሁ ወይ ነው። ባናቅም በህይወታችን ላይ የሚሆነውን ነገር አንዳንዴ በህይወታችሁ የሚሆነውን ነገር አታውቁም። እናንተ ታማኝ ሆናችሁ እናንተ በእግዚአብሔር ፊት እንደምንም በእግዚአብሔር ፊት ጸንታችሁ ቆማችሁ ትዳራችሁ የፈረሰ ሰዎች ልትኖሩ ትችላላችሁ፣ ምንም ምክንያት በማታውቁት። መሬት ላይ እንድንወርድ ብዬ ነው እንደዚህ አይነት ኤግዛምፕሎችን የምሰጠው። ላሳዝናችሁ ምናምንም አይደለም። አንዳንዴ ቤተክርስቲያን ውስጥ ያሉት ነገሮች እነዚህ ስለሆኑ አታውቋቸውም። እግዚአብሔርን እያገለገላችሁ የታመሙ ሁሉ ጊዜ የሚሰቃዩ ልጆች ያሏችሁ እናትና አባት ትኖራላችሁ። እኔ ልጆች ከወለድኩ በኋላ ነው ይሄን ያወቅኩት። የኔ መጋቢ የነበረው ሰው ቦስተን በነበርኩበት ሰዓት የአሜሪካን ቸርች ውስጥ ነበረ። 3ቱም ልጆቹ በእድገት ደረጃ በጣም ወደ ኋላ የሆኑ ልጆች፣ ሜንታሊ በጣም ቻሌንጅድ የሆኑ ልጆች ነበሩት እና ሁሉ ጊዜ ከሱ ጋር ሳወራ እንዴት ነው ኑሮ ነው የሚቀጥለው ብዬ አስባለሁ፣ እግዚአብሔር ጸጋ ካልሆነ በስተቀር ሁሉንም ነገር እና የሆነ አባቱ ወይም አያቱ የሰራው ነገር አትበሉኝ። ኖ ሁሉ ጊዜ እንደሱ አይደለም። የእግዚአብሔር መንፈስ ተናግሯችሁ በዛ ደረጃ ላይ ለሰዎች በመጸለይ ሪዛልት ልታገኙ ይችላላችሁ። ለአንዳንዶቹ ነገሮች ግን ምክንያት አናገኝም። ኢዮብ ምክንያቱን አላገኘም። ሙሉ ምዕራፉን ብታነቡት ምክንያቱን አይነግረውም እግዚአብሔር እንኳን ሲገለጥለት። ወንድሞቹ መጥተው በጥቅስ ጠብጥበው ጎርተውታል። የኢዮብ መካሪዎች እንደውም ብዙ ጊዜ ላሉ ጴንጤዎች መሆን አለባቸው ላለው ዝም ማለት የማይችሉ አንዳንድ ጊዜ
ሁለተኛ ዙር ሲመጣ ምን እንደሆነ ታውቃላችሁ? ሁለተኛ ዙር አልተበሳጫችሁብኝም አይደለ? ጴንጤዎች ናቸው ስል የኔ ነው እሱ፣ እኔ ነኝ ያልኩት፣ መጽሐፍ ቅዱስ አይልም። ሁለተኛው ዙር ምን እንደነበር ታውቃላችሁ? መታቸው ንብረቱን ጤንነቱን ስለጠበቅለት ነው እንጂ እስቲ መታው ምን ያደርጋል? ይሰድብሃል ነበር የተባለው። ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብን ከራስ ጸጉሩ ጀምሮ እስከ እግር ጥፍሩ ድረስ በምን መታው? በእባጭ በቁስል መታው። ኢዮብ ሰውነቱን ማከክ ስለማይችል ገል ወስዶ ምን ያደርግ ነበር? ያክ ነበር። ትዝ ይላችኋል ሚስቱ መታ ያለችውን። አትፍረዱ በሚስቷ። አንዳንድ ወንዶች ሚስት ሴቶች ላይ መፍረድ ስለምትወዱ በሚስቷ አትፍረዱ። ስንት ልጆች ነው ያጣችው? ቀላል አይደለም። እናት ነች። እኔ እሱን ሳይሆን ጊዜ የራሴ የኛ ቤት ኤግዛምፕል አለ። እናቴ ልጇን አታለች። ለ13 ዓመት ያህል ልጇ ከሞተች በኋላ ለ13 ዓመት ያህል ጥቁር ልብስ ትለብስ ነበር እናቴ። ጸጉሯን አይቼ አላውቅም ከዛ ወዲህ። ህመሟ የጀመረው ከዛ በኋላ ነው። እስከምትሞትበት ሰዓት ድረስ እስካለፈው 17 እስከ 2017 ድረስ ጸጉሯን አይቼ አላውቅም። ሐዘን መታ ያለችው ትዝ ይላችኋል። እስካሁን ፍጹምነትን ይዘህ ትጠብቃለህ? ስደበውና ምን አድርግ? ማላይ ነበር የሰማችሁት? እሱ ሰይጣን ትዝ ይላችኋል። ፊት ለፊት ይሰድብሃል። ኢዮብ ግን አላደረገም። አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበልን ክፉ ነገር አንቀበልምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። እኔ ይሄ ላይፍ ይገርመኛል። እንደዚህ አይነት እግዚአብሔርን መውደድ ምን ያደርገኛል? ይገርመኛል። መግረም ብቻ ሳይሆን ይሄንን ላይፍ እንድጠማው ያደርገኛል። መከራውን አላልኩም፣ ቅድም ነግሬያቸዋለሁ። ወደድንም ጠላንም እነዚህ መከራዎች ምን ያደርጋሉ? ይመጣሉ። በአንድ ላይ ላይመጡ ይችላሉ። ብዙ ኃጢአት መስራት አይጠበቅብንም በህይወታችን ላይ እምነታችንን የሚፈትኑ መከራዎች እንዲመጡ። ከኔ ጋር ናችሁ ምለው ነገር ብዙ ከኖርን ስሙኝ እስቲ ይሄን ብዙ ከኖርን የምንወዳቸውን ሰዎች እንቀብራለን። መገለጥ ነው። ሰው ማይነግረን ግን የምር እስቲ በሉት ከኔ ጋር ብዙ ከኖርን የምንወደውን ሰው እንቀብራለን አይደል? ወይ ጌታ ካልመጣ አንዳንዶቻችሁ ስቲል አልገባችሁም። ኦኬ እንዲገባችሁ ግልጽ ላድርገው። እድለኛ ነው ባልልም ከኛ መካከል የሁላችንን ሞት የሚያይ ሰው ይኖራል። እድለኛ ነው ማለት ይከብደኛል እኔ። ባጭሩ ምን ማለቴ ነው? ብዙ ስትኖሩ ተገላቢጦሽ ይሆናል። አንዳንድ ጊዜ ብዙ ከመኖራችን የተነሳ የምንወዳቸው ሰዎች ሲሞቱ እኛ በሐዘን ልባችን ምን ያደርጋል? ይመታል አይደል? እንዲህ አይነት ነገሮች ይመጣሉ፣ አይቀሩም። ይሄ ምድር ነፃ ከመከራ ውጪ እንድትሆን ምን አላደረገችም? አልተፈጠረችም። ኢቭን ሰባኪዎች እንኳን ብንነግራችሁ ከዚህ ወዲህ ከአፌ ቃል የተነሳ ምንም አይመጣባችሁም ብትባሉ ምን ያደርጋል? ይመጣል። በሚመጣበት ሰዓት የጸና ፍቅርና የጸና እምነት ግን እግዚአብሔር ከእናንተ ይጠብቃል። ክብር ለእግዚአብሔር። ከኔ እግዚአብሔር ምን ያደርጋል? ይጠብቃል። እነዚህ የኢዮብ ወዳጆች መጥተው ኢዮብን ሲመክሩት ታያላችሁ። መጀመሪያ ላይ አብረውት ነበር ያለቀሱት። ደስ የሚለው ይሄ ነው። አብረው ምን አደረጉ? አለቀሱ፣ አዘኑለት። ማንም ሊናገረው አልፈለገም። ለ7 ቀን ያህል አብረው ከሱ ጋር አንዳንዴ እንደዛ አለ ምን ፈልገው። እኔ በሐዘን ውስጥ ስላለፍኩኝ እናቴ ሞት አብሮኝ ሰው ፈልግ ነበር፣ ግን የምፈልገው ሰው ብዙ የሚያዋራኝ አልነበረም። አንዳንድ ደግሞ ነንሰንስ የሆነ ጥያቄ የሚጠይቀኝም አይደለም። ለቅሶ ላይ እዛው 3ኛው ቀን 2ኛው ቀን ተቀምጠን ድንኳን ሳይፈርስ በጌታ ነበሩ ወይ ብሎ የሚጠይቀኝ ሰው አልፈልግም። ግልጽ ነው የምነግራችሁ። አንዳንዴ እኮ ዝም ማለት ምን አለበት አይደል? አንዳንዴ የምንጠይቃቸው ጥያቄዎች እንደሱ ነው እኮ ሁላችንም። መቼ ነው የምታገቢው? የመጀመሪያ ጥያቄ እኛ በሰሙ መቼ ነው የምትጋቡት? ኦኬ ተጋባን። መቼ ነው ልጅ የምትወልዱት? አንድ ሁለተኛውስ መቼ ነው? አንዳንድ ጊዜ ምን ነው ዝም ብሎ ስንት ሰው ፔን ውስጥ እንደምንከት ታውቃላችሁ? ስንት ጊዜ ባልና ሚስቱ የሚያልፉበትን ነገር እንኳን አናውቅም። which is talk
የኢዮብ ጓደኞች ለ36 ምዕራፍ ኢዮብን በጥቅስ ይጠበጥቡታል። እንደው ምን አለ ብትተውኝ ይላቸዋል። የተጨነኩ ሰው ነኝ እኮ ባልንጀሮቼ ሐሰተኛ ምስክር ሆኑብኝ፣ ተውኝ። ምን የሚሉት እንደነበሩ ታውቃላችሁ? የሆነ ኃጢአት ሰርተን የመጣብህ የሆነ ኃጢአትማ ካልሰራ አይመጣብህም። ይሄ ማን ነው ንጹሕ ሆኖ የጠፋ ይሉታል። አረ ተውኝ፣ ያደረኩትን ነገር አላቅም። አዎ ምዕራፍ 42 ላይ እግዚአብሔር በክብሩ ለኢዮብ ተገለጠለት። አልነገረውም ምን እንደሆነ እንኳን። ያለው ነገር ምንድን ነበር? ኢዮብ ጥያቄ ጠየቀው፣ መመለስ የማይችለውን ባጭሩ ያለው እግዚአብሔር ለሱ ነው። እኔ ትልቅ አምላክ ነኝ፣ እኔ ኃይለኛ አምላክ ነኝ፣ እኔ ሰማይና ምድርን የማስተዳድር ምንድን ነኝ? አምላክ ነኝ። እኔ እያንዳንዱን ፍጥረት ከዋክብትን የፈጠርኩ ማን ነኝ? እኔ ነኝ። ካለኔ ፍቃድ በረዶ ምን አያደርግም? አይወርድም። ካለኔ ፍቃድ ዝናብ ምን አያደርግም? አይዘንብም። እኔ ኤልሻዳይ አምላክ ነኝ። ኢዮብ ንግግሩ የእግዚአብሔር ንግግር ሲበዛበት ምዕራፍ 38 እና ምዕራፍ 39 ላይ በቃ አንድ ጊዜ የማላስተውለውን ነገር ተናግሬያለሁ፣ ተወኝ፣ ከዚህ ወዲህ ደግሜ ምን አላደርግም አልናገርም ሲለው ኖ ኖ ኖ ኖ እንደ ወንድ ታጠቅ ንገረኝ። ኢዮብ የት ነበርክ? ጉማሬን ስሰራው የት ነበርክ? ሰጎንን ስፈጥር ይለዋል። መጨረሻ ላይ ኢዮብ ያለው ነገር ይሄ ነው። መስማትን በጆሮዬ ሰምቼ ነበር፣ አሁን ግን አይኔ አየች። ስለዚህ በአመድ ላይ ምን አደርጋለሁ? እቀመጣለሁ፣ እጸጸታለሁ። አንተ አለው ሁሉን ታደርግ ዘንድ ቻይ አምላክ ሐሳብህ ይከለከል ዘንድ እንዳይቻል አሁን ምን አደረኩኝ? አወቅኩ። ኢቭን ጉዳዩ ምክንያቱ ሳይነገረው የሚገርመኛ ነው። በእርግጥ ኢዮብ እግዚአብሔርን በከንቱ እንደሚወደው እግዚአብሔርን ስለ እግዚአብሔርነቱ የሚወድ ሰው እንደነበር የምታውቁት ከዚህ የተነሳ ነው። 2 ደቂቃ 3 ደቂቃ ወስድና ጨርሳለሁ። እግዚአብሔር ለኢዮብ ወዳጆች ሄዶ ያለው ነገር ምንድነው? እናንተ እንደ ባሪያዬ ኢዮብ ስለኔ ቅን ነገር አልተናገራችሁምና እርሱ ምን ያደርግላችሁ? ይጸልይላችሁ ተባሉ። እግዚአብሔር ደግሞ ለኢዮብ ምን አለው? እግዚአብሔር ለኢዮብ ምርኮውን ምን አደረገለት? መለሰለት። ልጆችን ሰጠው። ግን ልጆችን ቢሰጠው የሞቱት ልጆች አይደለም የመጡት። ስቲል ፔን አለ አይደል? ምን ነው ዝም አላችሁ? የሞተባችሁ ልጅ አትረሱ። አንዳንዴ እግዚአብሔር በረከት ልክ ለያዕቆብ እንደሆነው ነው እኮ። ያዕቆብ ከእግዚአብሔር ጋር ታግሎ ስሙ ሲለወጥ ታስታውሳላችሁ። ግን ማነከስ ጀምሮ ነበር አይደለ? ለምንድን ነው የምታነክሰው ያዕቆብ ይባላል። ከእግዚአብሔር ጋር ታግዬ ተባርኬያለሁ፣ ግን ስቲል አንካሳ ነኝ። እኔ ጠባሳ አለኝ እዚህ ጋር አንዲት ትንሽ ጠባሳ። መቼ እንደሆነ እንኳን አውቃለሁ። ሕፃን ሆኜ ነው የሆነው። አትረሱትም። ሁሌ ያስታውሰኛል። ለኢዮብ ሁሌ የሚያስታውሰው ነገር አለ፣ ልጆቹም ቢበዙለት ድጋሚ። ዛሬ ለእናንተም ጠይቃችሁ ወንድሞቼ ይሄንን ነው። እግዚአብሔርን በከንቱ ተወዱታላችሁ ወይ? ካልወደድነው ጉዞ እንጀምራለን፣ እንድንወደው የሚያደርገንን ነገሮች በማየት። ክብር ለእግዚአብሔር ይሁን። ሪሊ እኔ ከንሰርንድ ነኝ። ከንሰርንድ የሆንኩት ምንድነው? ብዙ ጊዜ እግዚአብሔርን ከሚያደርግልን ነገር ጋር ብቻ ነው የምናያይዘው። አንዳንዴ ኢቭን ዝማሬዎቻችንም ላይ ታያቸዋላችሁ። እኛ ቤት ምንም ነገር አይመጣም፣ እኛ ቤት ምንም ችግር የለም፣ አገር ሁሉ ሰላም ነው እንላለን። ቀና ብለን ካየን ብዙ ወንድሞቻችን እየደቀቁ ያለበት ቦታ ነው ያለው አይደል? ክርስቲያኖች ስቲል በስደት ላይ ያሉ ክርስቲያኖች እንዳሉ ታውቃላችሁ አይደል? ለኔና ለእናንተ ሰላም ነው፣ ለነሱ ግን አይደለም። ሪሰንት የሆኑ ኢንፎርሜሽኖችን ማግኘት ትችላላችሁ። ክርስቲያኖች የሚሰቃዩትን ቤተሰቦቻቸውን ተገድለው ቤተሰቦቻቸውን ደማቸውን እንዲጠጡ የሚያደርጓቸው ሰዎች አሉ። እኛ ብዙ ጊዜ ድል የምንለው እግዚአብሔር ከሚያደርግልን ነገር ጋር ብቻ ተያይዞ ነው። ባያረግላችሁስ? አዎ እግዚአብሔር አምላክ ከሚንበለበለው እሳት ምን ያደርገናል? ያድነናል። ጥያቄ እሱ ብቻ አይደለም፣ ባያድነንስ? ክብር ለእግዚአብሔር ይሁን። ጸሎቴና ልመናዬ ለሁላችንም
ፍጹም የሆነ ቻሌንጅ የሚያደርግ የእግዚአብሔር ፍቅር ልባችን እንዲነካ ነው። ክብር ለእግዚአብሔር ይሁን። የዛን ጊዜ መጎትጎት አያስፈልገንም። የዛን ጊዜ ሰዎችን ለመውደድ በጣም ምን ያደርጋል? ይቀላል። የዛን ጊዜ ተቃራኒ የሆኑ የህይወት ባህሪዎች በህይወታችን ላይ አይኖሩም። እከሌ በጣም የጸሎት ሰው ነች፣ ነገር ግን ነገረኛ ነች አይባልም። አብሮ አይድም። ይሄዳል። እከሌ በጣም እግዚአብሔርን ይወዳል፣ ነገር ግን በጣም ሲቆጣ እኮ ሰውን ሁሉ ይበላል አይባልም። አብሮ አይድም። ሰው ከእግዚአብሔር ጋር ጊዜ ካሳለፈ እግዚአብሔርን ሸቶ ነው የሚመጣው። እግዚአብሔርን ሆኖ አላልኳችሁም? የኛን ኤግዛምፕል እኮ አሜን። በወጥ አታስቡትም? ኢትዮጵያዊ መኖሩን የምታውቁት ባሱስ በምንድን ነው? መድኃኔዓለም ጋር ጊዜ አሳልፈን በየቀኑ ከእግዚአብሔር ጋር አሳልፈን ከኔ ጋር ናችሁ ማለት ነገር በጣም ይጸልያል፣ ነገር ግን ወሬ ስትወድ አይሆንም። አብሮ ምን አያደርግም? አይሄድም። ሰው ከእግዚአብሔር ጋር ካሳለፈን ጊዜ እርሱን እየወደድ ነው እንመጣለን፣ ቢገባንም ባይገባንም። ዛሬ መልሴ ለእናንተ ነው። እግዚአብሔር በህይወታችሁ ላይ ለሚመጣው ጥያቄ ሁሉ መልስ የለኝም። አንድ ነገር ግን እርግጠኛ ነኝ፣ እርሱን ስታገኙት፣ እርሱን ስታዩት፣ ኢዮብ እንዳየው በሙሉ ኃይሉ እሱን ማየት ከቻልን፣ የሱን ታላቅነትና የሱን ግዙፍነት የሱን ትልቅነት ካየን፣ መጨረሻችን እሱን መውደድ ብቻ ነው። ክብር ለእግዚአብሔር ይሁን። ሌላ አማራጭ የለንም። አሜን። ደህና ናችሁ? ይሄን ሳምንት እንግዲህ ይሄን እንድታስቡ ነው የምፈልገው። እግዚአብሔርን ፕራክቲካሊ እወደዋለሁ ወይ? እናቴንም ወደውን ያህል አባቴንም ወደውናል፣ የልጆቼን ያህል እወደዋለሁ ወይ? ባያረግልኝስ? እግዚአብሔር የሌለበትን ገነት እፈልጋለሁ ወይ? እግዚአብሔር የምፈልገውን ሁሉ ቢሰጠኝና ራሱን ቢከለክለኝ ያን ያህል የሱን ፕሬዘንስ የሱን ህልውና እንናፍቃለን ወይ? በእግዚአብሔር ቤትም ለቆያችሁ ሰዎች ነው የምነግራችሁ ይሄንን። አንዳንዴ ስንቆይ ብዙዎቻችን እኔም ቆይቻለሁ ብዬ ነው የማስበው። ከስንት በላይ እንደቆየ መቆየት ምን እንደሆነ አላውቅም። በእግዚአብሔር ቤት ውስጥ ረጅም ዓመት ከቆያችሁ ሰዎች የድሮ ፍቅራችሁ አለ ወይ ለእግዚአብሔር ቤት? የቀደመውን ፍቅር ትተናል? ስናቀው የበለጠ መውደድ ሲገባን ወደ ኋላ እያለን ያለ ነው ወይስ ሪሊ እንወደዋለን? ስቲል ፍቅራችን እንደጋለ ነው ለእግዚአብሔር? እስራኤል ሆይ ስማ፣ አምላካችን እግዚአብሔር ስንት አምላክ ነው? አንድ አምላክ ነው። እርሱን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ምን አድርገው? ውደደው። እሱን ብቻ አምልክ። ክብር ለእግዚአብሔር ይሁን። እንጸልይ ሁላችንም ተነስተን። ሁላችንም የሚቀጥለውን 2 ደቂቃ ወይም 3 ደቂቃ ከእግዚአብሔር ጋር እንድታወሩ ፈልጋለሁ። በህይወታችሁ እሱን አልወድበትም፣ እኔ በህይወቴ የማስገባው ነገር አለ ብላችሁ የምታስቡ ሰዎች ከእግዚአብሔር ጋር እንድታወሩ ፈልጋለሁ። ከፈለጋችሁ መቀመጥ ትችላላችሁ፣ አለበለዚያ ተነስተን ሁላችንም በእግዚአብሔር ፊት ከጌታ ጋር እናወራለን። ህይወታችሁን ለጌታ ያልሰጣችሁም ሰዎች ካላችሁ this is the time። ከእግዚአብሔር ጋር ቅይማት ያላችሁ ሰዎች ደግሞ those like who are disappointed with God አሉ። በመጽሐፍ ቅዱስ ውስጥ እግዚአብሔርን የተቀየሙ ሰዎች ለእግዚአብሔር እንድትነግሩት ፈልጋለሁ። ኤርሚያስ ለእግዚአብሔር ያለው ይሄንን ነው። እግዚአብሔር ሆይ አታለልከኝ፣ እኔም ተታለልኩ አለ። I want you to talk to God። ከእግዚአብሔር ጋር አውሩ። በህይወታችሁ ከሆነባችሁ ካልጠበቃችሁት ነገር የተነሳ እና እግዚአብሔርን ጠይቁት ልባችሁን እንዲፈውስ። እግዚአብሔር ብቻ ነው የሚሆናችሁ፣ ሌላ ማንም ሊሆናችሁ አይችልም። እመኑኝ ይሄንን። ማንም የኢዮብ ወዳጆች እንዳልተረዱት ጓደኞቻችሁ ሊረዷችሁ አይችልም፣ ፓስተሮቻችሁ ሊረዷችሁ አይችልም። እግዚአብሔር ብቻ፣ ጌታ ብቻ።
ጥቂት ደቂቃ 2 ደቂቃ 3 ደቂቃ ከእግዚአብሔር ጋር አሳልፉ። እንድታወሩ ፈልጋለሁ ከጌታ ጋር በልባችሁ ከእግዚአብሔር ጋር አውሩ።